ሽልላ ሽልላ ኢማሙ ጀበሌ ነው መድኃኒት ነው ስሙ። እስኪ ልክተብለት ሁለተኛው ምዕራፍ በረደብኝ በኔ ማባው ጅራፍ ይረጋግጠኛል አልኩን እንደ ምንጣፍ ይወዛውዘኛል እንደ ገደል ዳር ከእንግዲህ እንዳላልፍ አቃጠለን ፎሙ ጀበሌን መውላው ለእኔ መድኃኒት ነው ስሙ። አልሰማ ሰው ይስማ ቀኝን ግራ እሱም በሰይ ድምፅ ነብዩ ስጠራ ምንጊዜ ምስሉ የዓለሙን አውራ ከልኩን አሰልፎ መታ እያበራ በድምፁ ሲቀራ አሁን ሰማሁ እኮ ለእኔ መውላው ለእኔ መድኃኒት ነው ስሙ። ኢማሙ ማወቅ የፈለገ እሱ ትልቅና ልዩነት ይመልከት ሶማሌ ይግባና መቼ ማድራሻውን አቀውምና ጥብቆ ይመልከት ቅዠት ይዘውና ምናልባት ቢገኙ በወጣቶች ፋና በለኔ መውላው ለእኔ መድኃኒት ነው ስሙ። የሚችል እኮ ነው ያሻው ለመስራት የሚቀያየና አይነቱን በብዛት አንድ ጊዜ ነውና አንድ ጊዜ ሰዓት አንድ ጊዜ ነውና የጨለማው ማብራት የሚታይ መሉቃት የራሱ ነው ሚልኮ ጀበሌን መውላው ሽልላ ኢማሙ የሩቅ ገበሬ ነሽ ታውቃለህ ስንት የጠመመሩት ታቀናዋለህ አትፈራም በጋ ድርቅ ነው ብለህ የመደዱ ገባ ሲሩ አንተ ነህ ደርቀን እንዳነቀ አጠጣም ባክህ ጀበሌን የኔን አቡል ጀበል አለው አይኑር ግርማ ንንትቆ ያወጣ ከመንፈፍ ጨለማ የጎበዝ ይረዳል ላዝናን ለደካማ ጥቅልል መሪ ነው ዓለም ሁሉኝ ይስማ የጀግኖች ከተማ አግባን ያ ከሪሙ ጀበሌን ጀበሌን መውላው ለእኔ መድኃኒት ነው ስሙ። ሽልላ ኢማሙ መድኃኒታችሁ ሰይዳችን ይሁኑ። መድኃኒታችሁ አላህ ይሁን። ቁርአን መጀም ሰይዳችን ሲር መጀም አገኙ አትገኙ ፈልቋል ሙራድ ያ አላህ ኩም ከማሽት ካለ ባራውን አላህ ይቅጠማችሁ ያ ረበል ዓለሚን እንከን የሌለበት ኑሮ ውጣ ውረድ የሌለበት እንደ ውቅያኖስ ማዕበል ግልብጥ አድርጎ ያስጣችሁ ይሁን። የዱዓ ሌባ አላህ ያዘው አገራችን አማን እኛም አማን ያ አላህ ያ ረቢ መንግስታችንም አማን እኛም አማን ዓለም ሁሉም አማን ውሃ ውስጥ ያለ አውሬ አማን በጫካኝ ያለ አውሬ አማን ያ ረቢ እንቁላሉ የጣለ ኦፍ ቤት ሰጥቶ ዛፍ ላይ እንቁላሉን የጣለ በሰላም ፈርፍሮ በሰላም ይብረርለት ያ አላህ። የተጎዳም አላህ ይጠግነው ያ አላህ። የተበደለም አላህ ይቁምለት ያ ረቢ ይሁን። ሐድራችሁ ሐድረቱላህ ይሁን። ሐድራችሁ ሰባተኛ ሰማይ ትልቅ ሐድራ አለ አሉ። ሐድራችሁ ከዛ ይቀላቀል ማዕሙማን ይሁን። አላሁመ ሰሊ